ኦኬ ይሄ ቪዲዮ ከሌሰን 3 የቀጠለ ነው። ሌሰን 3 መጨረሻ ላይ ያወራነው ስለ ኢፍ ኤልስ ስቴትመንት ነበር፣ እንዴት እንደምንጠቀም ስፔሲፊካሊ የመጀመሪያው ኢፍ ኮንዲሽን ላይ ስንጽፍ እዚህ ጋር ኢቫሉዌት የምናደርገው ኮንዲሽን እዚህ ጋር እንጽፋለን። ከዛ ኤግዚኪዩት ማድረግ የፈለግነው ስቴትመንት እዚህ ጋር እንጽፋለን ማለት ነው። here are some examples to demonstrate that. No, sorry. Let me hide this control. Okay. ስለዚህ እዚህ ጋር እንደምታዩት አንድ ኢፍ ብቻ ነው የተጠቀምነው። መጀመሪያ ላይ ከኢፍ ቀጥሎ ያለው ኮንዲሽን ምን ሊሆን ይችላል? ግሬተር ዛን ኦር ኢኳል ቱ ሌዛ ሊሆን ይችላል፣ ኢኳሊቲ ቼክ ሊሆን ይችላል፣ ኖት ሊሆን ይችላል። ስለዚህ ይሄኛው ኤጅ የሚል ቫሪያብል አለን፣ ቫልዩ 18 ነው እዚህ ጋር እንደምታዩት። So we are checking if the value of age is greater than 18 or not. True ከሆነ ይሄኛውን ይሰራል፣ ካልሆነ ግን ምንም የሚያወጣልን ነገር የለም እዚህ ጋር እንደምታዩት። So እዚህ ጋር አሁን የተሰጠው 18 ነው። ስለዚህ 18 is greater than or equal to 18 true ስለሆነ ይሄንን ይሰራል። ፎልስ ቢሆን ግን የሚያወጣልን ነገር አይኖርም ማለት ነው። እዚህ ጋር እንደምታዩት 17 ነው። 17 18ን ይበልጣል፣ ፎልስ ነው። ስለዚህ ይህንን አይሰራልንም ማለት ነው። ኮሎን አለች እዚህ ጋር ሁሌ ስንጽፍ ኮሎን አለች ማለት ነው። ሉፕም ይሁን ኢፍ ኤልስ ፋንክሽንም ሲሆን እዚች ጋር ኮሎን እናደርጋለን። እዚህ ጋር ለምን ከርሊ ብሬስ ስለማንጠቀም ማለት ነው፣ ሌላ ኢፍ ሲ ፕላስ ፕላስ ጃቫ ላይ እንደምናደርገው። ስለዚህ ይህንን በተግባር ለማየት ጀስት ሌት ሚ ኦፕን አናኮንዳ። የተለመደው እዚች ጋር ሃሽ ሜቢ ጀስት ዩስ ኦፍ ኢፍ ስቴትመንት ሊበል እና አንድ ኤግዛምፕል እናያለን። ሶ ሌትስ ሴ እዚህ ጋር አንድ ቁጥር የተሰጠው ቁጥር ፖዚቲቭ ነው ወይ ደግሞ ኔጌቲቭ ነው የሚለውን ማወቅ እንፈልጋለን በፕሮግራም። ስለዚህ እስቲ ያ ቁጥር ዩዘሩ ራሱ እንዲያስገባ እናድርግ። ስለዚህ ያንን ትብዬ ልጽፍ ነው። ስለዚህ ሌትስ ሴ ነምበር is equal to let me convert that to float። ስለዚህ ባለፈው ስላወራን ስለ ኢንፑት ምናምን ሌሰንቱን ተከታተሉ። ሶ ኢንተር the number እያልክ ነው፣ then ነምበሩን ተቀበልክ። ስለዚህ ይህንን ቼክ ማድረግ እፈልጋለሁ ፖዚቲቭ እና ኔጌቲቭ መሆኑ። if number is greater than 0 ከሆነ ፖዚቲቭ ነው አይደለም፣ print it is positive number ብዬ ጻፍኩት። አሁን ስለ ኔጌቲቭ ምንም የሰራን ነገር የለም፣ እቺን ብቻ ቼክ ማድረግ ነው የፈለግነው። ላይክ ይህንን አንድ ፋይል ኤግዚስት ነው አለ ወይ የለም የሚለውን ለማረጋገጥ እንጠቀማለን። ስለዚህ አሁን ይጠይቀኛል ኢንተር ዘ ነምበር እያለ ነው። ፖዚቲቭ 11 ሰጠሁት፣ ፖዚቲቭ ነው። ስለዚህ ዲስ ፖዚቲቭ ብሎ ማውጣት አለበት። ስለዚህ ኢንተር አደረኩ። ሶ the output is this positive number። እንደገና አሁን ደግሞ ራን እናርግ። ቺን ኮፒ ላድርግና ኮንትሮል ኤ ሜቢ እዚህ ጋር ፔስት ላድርግ። አሁን ይሄን ራን ላድርግና ኔጌቲቭ የሆነ ቁጥር ልስጠው፣ ኔጌቲቭ 1። ስለዚህ ኔጌቲቭ ነው። ስለዚህ እዚህ ጋር ለኔጌቲቭ የጻፍነው ነገር የለም። ስለዚህ አውትፑቱ ምን ይሆናል? ምንም ነገር አላወጣልንም። እዚህ ጋር እንደምታዩት ቲስ ፖዚቲቭ ነምበር ስላልሆነ የሚያወጣ ነገር የለም ማለት ነው። ስለዚህ ኢፍ በዚህ መልክ መጠቀም እንችላለን ማለት ነው። ሌላው ሁለት አማራጭ ካለ ኢፍ ኤልስ እንጠቀማለን። if you want to evaluate a condition based on two outputs, like you can use if else statement. ስለዚህ ጋር it will execute the condition that is to the right of the true output if the condition is evaluated to true። ስለዚህ true ሲሆን የሆነ ነገር ስላለኝ፣ ፎልስ ከሆነ የሆነ ነገር ስላለኝ ብለን መንገር እንችላለን ማለት ነው። ስለዚህ እዚህ ላይ ሁለት አውትፑት ነው የሚኖረው፣ ወይ true ወይ ፎልስ። ባይነሪ ሲሆን ማለት ነው የሚሰራ ነገር ባይነሪ ከሆነ if else እንጠቀማለን ማለት ነው። ለምሳሌ የመጀመሪያው አሁን የጀመርነውን ኤክሰርሳይዝ እንጨርስ። ሜቢ ሞዲፋይ ላድርግና ይሄንን ጥያቄ ኦር ይሄኛው እንዳለ ይቀመጥና በኋላ ሼር አደርግላችኋለሁ። ሶ አዲስ እዚህ ጋር እንጽፈው። let me say write a program that checks if a given number is positive or negative። ስለዚህ ፖዚቲቭ ከሆነ ፖዚቲቭ እንዲል እንፈልጋለን፣ ኔጌቲቭ ከሆነ ደግሞ ኔጌቲቭ። ስለዚህ greater than 0 ከሆነ or equal to ልጨምርና እዚህ ጋር ሌዝ አሁን ኢፍ ይሄ ኮንዲሽን ትሩ ከሆነ ይሄን ይሰራልኛል። ካልሆነ ማለት ምንድነው?
it is less than 0 ማለት ነው። ስለዚህ ያንን በኮድ ሪፕሬዘንት ስናደርግ ኤልስ ማለት ነው። ኤልስ ማለት ከዚህ ወደ ላይ የተጻፈው ነገር ፎልስ ሲሆን ማለት ነው ኤልስ። ስለዚህ ባንጽፍም ምን እያለ ነው አሁን እዚህ ጋር ነምበር ኢስ ሌስ ዛን 0 ከሆነ እያለ ነው ማለት ነው። ሶ ኢት ኢስ ኔጌቲቭ ነምበር። ከዜሮ በላይ ከሆነ ፖዚቲቭ ነው፣ ፖዚቲቭ ብሎ ያወጣል። ካልሆነ ግን ፎልስ ከሆነ ግን ኔጌቲቭ ይላል ማለት ነው። ሁለት ብቻ ስለሆነ አንደኛው ትክክል ካልሆነ እንግዲህ ሁለተኛ ነው የሚሆነው ማለት ነው። ስለዚህ 56 ከሆነ ኢትስ ፖዚቲቭ ይላል። አሁንም ደግሞ ይሄን መልሼ ኔጌቲቭ 5 ካልኩ ምን ብሎ ያወጣል? ኢትስ ኔጌቲቭ ነምበር ብሎ ያወጣል ማለት ነው። ስለዚህ ይሄ ኢፍ ኤልስ ይባላል። በኮንዲሽን ነው የሚሰራ ማለት ነው። እዚህ ጋር እንደምታዩት ፕሪንት ኢትስ ፖዚቲቭ የሚላለ ኢትስ ኔጌቲቭ የሚላል ስለተጻፈ ብቻ ወደ ስክሪን አይወጣም። እቺ ኮንዲሽን ትሩ ስትሆን ይሄን ስራልኝ፣ ካልሆነ ደግሞ ይሄን ስራልኝ እያለ ስለሆነ ማለት ነው። ስለዚህ በዚህ መልክ ነው አድሬስ የምናደርገው። So here we do have some sort of exercise. Write a program that check if a given number is even or odd. ስለዚህ በዚህ መስራት እንችላለን። ሁለት ሲሆን በቃ if else መጠቀም ነው። ስለዚህ ያንን እንስራ። So እዚህ ጋር check if a number is even or odd. ስለዚህ አንድ ቁጥር ኦድ ነው የምንለው ለሁለት ተካፍሎ ሪማይንደር የሌላቸው ናቸው። ለምሳሌ ኢቨን የሚሆኑት እነ 2 እነ 4 8 ለሁለት ስናካፍላቸው ሪማይንደር የላቸውም። ስለዚህ እነዚህን ኦድ እንላለን ማለት ነው። ስለዚህ let's say n is equal to 10 if n ሞጁለስ ነው የምንጠቀመው። n ሞጁለስ 2 is equal to 0 ይሄ ማለት ምንድነው? ሪማይንደር ከሌለው ስናካፍል ምንም ቀሪ ከሌለው ኢንተር እናድርግና እዚህ ጋር ታቡ በጣም ወሳኝ ነው። ስፔስ አለ print it is even number or እዚህ ጋር ኮንካትኔት ማድረግ እንችላለን። n ቫሪያብል ስለሆነ n is even number else ካልሆነስ ምንድነው? ኢቨን ካልሆነ ወድ ነው። ቀጥታ እዚህ ጋር ኮሎን ካደረጋችሁ በኋላ ኢንተር ትላላችሁና እዚህ ጋር ታብ መኖር አለበት። print in a quotation is odd number። ስለዚህ አሁን እዚህ ጋር እንደምታዩት 10 ኢቨን ነው። ስለዚህ ኢቨን ብሎ ማውጣት አለብን። ለምን 10 ለ2 ስናካፍል ምንም ቀሪ የለም፣ 5 ስለሚደርስ ማለት ነው። እዚህ ጋር 10 is even number ብሎ አወጣለን። let's continue like that። እቺን ደግሞ 11 እናድርግ። እንግዲህ እንደምታውቁት 11 ኦድ ነው። ለምን 11 ለ2 ስናካፍል 5 ይደርስና አንድ ትቀራለች። ስለዚህ ሪማይንደር ስላለው ይሄኛው ኮንዲሽን ፎልስ ይሆናል፣ 0 አይሆንም። ለምን? ይሄ አንድ ስለሚሆን ማለት ነው። ስለዚህ ይሄኛው አውትፑት ይሆናል this odd number ብሎ ያወጣል ማለት ነው። እዚህ ጋር እንደምታይ በዚህ መልክ ኢቫሉዌት ማድረግ እንችላለን ማለት። ስለዚህ ለዚህኛው ጥያቄ መልሱ ይሄ ነው ማለት ነው። ሌላ ጥያቄ just simple question ነው፣ በራሳችሁ ሞክሩ። write a python program to determine if a student is eligible to vote። ስለዚህ አንድ ተማሪ ወይ ደግሞ ምርጫ ለማካሄድ አንድ ሰው እድሜው 18 መሆን አለበት። ስለዚህ if age is greater than or equal to 18 eligible to vote otherwise ብለን መጻፍ እንችላለን ማለት ነው በቀላሉ። ስለዚህ ቀድማችሁ ፖዝ አድርጉና ከዛ በኋላ ስሩ እናንተ በራሳችሁ። ሌላው እንግዲህ አሁን ሁለት አማራጭ ሲሆን ብቻ ነው if else የምንጠቀመው። ብዙ ኮንዲሽን ሊኖርን ይችላል። ለምሳሌ let me write it here። የተጠየቃችሁ 3 ቁጥር ተሰጣችሁ ወይ ደግሞ 3 የተማሪ ዳታ ተሰጣችሁ ስኮራቸው ሊሆን ይችላል ይሄ። ስለዚህ ከዚህ ውስጥ የትኛው ነው ቶፕ ስኮረር? ስለዚህ 3 ነገር ስለሆነ ኤ ሊሆን ይችላል፣ ቢ ሊሆን ይችላል፣ ሲ ሊሆን ይችላል። በዚህኛው if else አንችልም። ለምን? ሁለት ብቻ ከሆነ ነው የምንችለው። ሁለት ተማሪ ብቻ ቢሆን if A is greater than B A is the top scorer otherwise B is the top scorer እንላለን። አሁን ግን 3 ሆነብን፣ እንዴት ነው የምንሰራው? ስለዚህ ያኔ if else እንጠቀማለን ማለት ነው። nested if ብዙ if እንጠቀማለን። ስለዚህ ምን ማድረግ ይችላልው? ለምሳሌ ለስ ቁጥር እንስጠውና A ስኮር አቨሬጁ 89 ነው፣ B የሚባል ተማሪ 78 አመጣ፣ C ደግሞ 90 መጣ። ስለዚህ ማክሲማሙ ወይ ደግሞ ቶፕ ስኮር እንፈልጋለን። ስለዚህ ያንን ለማወቅ if እንልና መጀመሪያ
ኤ ቢ ይበልጣል ወይ ብለን እንጠይቃለን። ያንን ኮንዲሽን ቼክ እናደርጋለን። ኦኬ ኤ ቢ ከበለጠ አሁን የሚቀረን ኤ እና ሲን ማወዳደር ነው ከዛ በኋላ ያለው። ስለዚህ ኢፍ ኤ ኢስ ግሬተር ዛን ኦር ኢኳል ቱ ቢ፣ ግሬተር ዛን ነው የምንጠቀመው። ኢፍ ኤ ኢስ ግሬተር ዛን ቢ ሌላ ኮንዲሽን ይቀረናል። አሁን ፕሪንት ከማድረጋችን በፊት ለምን ቢን ስለበለጠ ብቻ ቶፕ ስኮረር አይሆንም። ስለዚህ አሁን ደግሞ ምንድነው የሚሰራው ሌላ ኢፍ ይጨምራለሁ ማለት። ለዛ ነው ኔስትድ ኢፍ የተባለው። ኤ ኢዝ ግሬተር ዛን ሲ አሁን ሁለቱን ካሟላ ቢንም የሚበልጥ ከሆነ ሲንም የሚበልጥ ከሆነ ኤ ኢዝ ማክሲማም። yes I'm going to print that. Print can say C is the top scorer. No, A is the top scorer, sorry. A is the top scorer. ጨረስ። አሁን እዚህ ጋር ትራንዛቲቭ ፕሮፐርቲ ይባላል አይደል ማትስ ላይ። እዚህ ጋር የምናውቀው አሁን እዚህ ጋር ስንደርስ እቺ ኤ ኢዝ ግሬተር ዛን ቢ እያለ ነው። ለምን ኤ ቢን እንደሚበልጥ አውቀናል። እቺ ፎልስ ከሆነች አሁን እዚች ጋር ኤልስ ብጽፍ ምንድን ነው የሚሆነው? ኤልስ ማለት ምንድን ነው? ሲ ኢዝ ግሬተር ዛን ኤ ማለት ነው። ሲ ኤን ይበልጣል፣ ኤ ደግሞ ቢን እንደሚበልጥ እዚህ ጋር አውቀናል። ስለዚህ እዚህ ጋር ኤልሷ ምን ታደርጋለች? ሲ እንደሚበልጥ ትነግረናለች ማለት ነው። ሲ ኢዝ ቶፕ ስኮረር። ጨረስ ነው። ይሄኛው ኔስትዱ አለቀ። አሁን ደግሞ እንወጣና ተመልሰን እዚህ ጋር ባክ አድርገን እንውጣና ወደዚህ ተመልሰን ሌላ ኤልስ እንጽፋለን። ኤልስ አሁን ምን ሆነ? ቢ ኤን እንደሚበልጥ አውቀናል። ስለዚህ እዚህ ጋር ኤሊፍ እንልና ምን እናደርጋለን? ኤሊፍ እንልና ኢፍ ቢ ኢዝ ግሬተር ዛን ሲ ከሆነ ወይ ደግሞ ኢፍም ቀጥታ መጠቀም እንችላለን። እዚህ ጋር ኤሊፍ ኤልስ ኢፍ ቢ ኢዝ ግሬተር ዛን ኤ ምን እንስራ? ስለዚህ እዚህ ጋር ቢ ኤን ይበልጣል፣ ቢ ሲን ይበልጣል። ስለዚህ ቢ ኢዝ ዘ ላርጀስት ማለት ነው። ፕሪንት እንልና ቢ ኢዝ ዘ ቶፕ ስኮረር። አሁንም ሌላ ኮንዲሽን አለ። ኤልስ ይቀረናል። ኤሊፍ ብለናል እዚህ ጋር ይሄኛው ከሆነ ይሄን አውጣልን ብለናል። ስለዚህ በዚህ መጨረስ እንችላለን ሶስቱን ኦልሬዲ ስላወጣም በቀላሉ። ስለዚህ ስቲችን ቼክ እናድርግ። ስለዚህ ምን አለ? ሲ ኢዝ ቶፕ ስኮረር። እኛም ኤክስፔክት የምናደርገው ሲ ነው አይደለም? ሲ 90 ስለሆነ ለምን እኒ ውስጥ በተግባር ከኤን ጀምር 89 ቢ ኢዝ 78 ኤ ቢን እንደሚበልጥ አረጋገጥ። አሁን ደግሞ ኤ እና ሲን ኮምፔር እናደርጋለን። ያንን እናድርገና በዛ መልክ እንሄዳለን ማለት ነው። ስለዚህ መጨረሻ ላይ የሚወጣልን ሲ ኢዝ ቶፕ ስኮረር። ይህንን ደግሞ እናሻሽልና አሁን ወደ ግሬድ ምናምን እንቀይር እስቲ። ሞር ጠቃሚ የሆነ ነገር እንስራ። እቺን ልመልሳትና በኋላ ሪፌር እንድታደርጉ ምን ልበል? ራይት ፕሮግራም that accept student score and display the grade. ግሬዱ እንዲያወጣ ማለት ነው። ስለዚህ ግሬዲንግ ሩል እዚህ ጋር ስፔሲፋይ እናድርግ፣ ኮሜንት እናድርግናችን። ኤ ማለት ኤ ኢዝ if the score is greater than or equal to 90 ኤ ፕላስ እንበል። if it is greater than or equal to 80 የራሳችን ሩል ዲፋይን እናድርግ። 80 በላይ ከሆነ ኤ፣ ከ70 በላይ ቢ፣ 60 በላይ ሲ። ዲ ቀርቷል አሁን በእርግጥ 50 በላይ ከሆነ ዲ፣ ካልሆነ ደግሞ if it is less than 50 ከሆነ ኤፍ እንዲያደርግ እናድርግ። ይሄ ኮሜንት ነው፣ ምንም አውትፑት የለውም። እዚህ ጋር እንደምታዩት ኮሜንት ስላደርግ yes it is a normal comment. sorry እዚህ ጋር አውትፑቱ እንዳለ እንዲያወጣ ነው ጀስት እነዚህ ሩሎች። ስለዚህ ይህንን ሩል ካየ ነው በዚህ መልክ ነው የምንጽፈው ማለት ነው። አሁን ኮዱን ጀስት እንጻፍና sorry why it's not working control MB አዲስ ሴል ክሬት ማድረግ ፈልጌ ነው። የኛም ቢ ስላለኝ በዚህ ልሞክር። ስለዚህ አሁን እዚህ ጋር መጀመሪያ ላይ ስኮር እንዲቀበል ከተማሪ በራሱ ማለት ነው ዳይናሚክ እንዲሆን ነው ኢንፑት ነው ኤምኤስኤ ኢንተር
hey please enter your score ተቀበል ዳታ ታይፕ ወደ ስኮር ቀይር ለምን የተማሪ ውጤት ዴሲማልም ሊሆን ይችላል ስለዚህ ያ ምቹ ስለሆነ ያንን አረክ ስለዚህ አሁን if እላለሁ if እንጽፋለን እንግዲህ if score is greater than or equal to 90 ከትልቁ ነው የምንጀምረው ይሄ ትሩ ከሆነ we can print what your grade is a plus እንግዲህ አንዱን ጨረስና ሁለተኛውን ስንጀምር elif score is greater than equal to else if ማለት ነው indirectly if score is greater than 80 we can print copy lark just to save the time print a ነው 80 በላይ ከሆነ we are saying it's a ይሄን እንዳለ ኮፒ ላርክ ከትልቁ ስለምንጀምር ያንን መደርደር ነው ከ70 በላይ ከሆነ b እንዲሆን እንፈልጋለን ከ60 በላይ c ከዛ 50 በላይ ከሆነ d ነው አሁን እንግዲህ አንድ ብቻ ነው የቀረው ስለዚህ የመጨረሻው elif አንልም እሱ ቀጥታ ሲምፕሊ else እንላለን ለምን else ስንል ከላይ ያለው ሁሉም ፎልስ ነው ያለ ነው ስለዚህ 50 በላይ ያለ ነው ይሄ else ስንል 50 በታች ነው ማለት ነው so we don't need to write ስለዚህ print yes quotation ውስጥ መግባት አለበት your grade is f you need to take the course again ስለዚህ አይነት ዲስክሪፕሽን መጨመር እንችላለን just new line ማድረግ እንችላለን ellen አድርገን እቺን just you can make it more interesting ስለዚህ አሁን እኔ ወይንን ኮድ ራን ያደርግ ነው ማለት ራን አርኩ ስለዚህ አሁን መጀመሪያ ላይ ምን ይጠይቀኛል ስኮሪን ይጠይቀኛል ስለዚህ አሁን ለምሳሌ 95 አልኩት ስለዚህ እዚህ ጋር ይመጣና 95 90 ይበልጣል ወይ ይላል ትሩ ሆነ አይደለም ስለዚህ your grade is a+ ብሎ ያወጣል ሌሎችን ትቶ ይወጣል ማለት ነው ከዚህ ይወጣል ለምን ባንዴ አንድ if ትሩ ነው የሚችለው ስለዚህ እዚህ ጋር የምታዩት your grade is a+ አለ ይሄንን ኮፒ ላድርግና just or you can run it here አሁን ደግሞ 60 ቤት ላድርግ 65 ከሆነ እንግዲህ 65 ይዘን ወደዚህ እንምጣ 65 90 ይበልጣል አይበልጥም ፎልስ ነው ይሄንን ትቶ ወደዚህ ይመጣል 65 80 ይበልጣል ወይ ፎልስ አይበልጥም 65 70 ይበልጣል ወይ አይበልጥም 65 60 ይበልጣል አዎ ስለዚህ ሲን ያወጣል ማለት ነው በራሱ ስለዚህ ቼክ እናድርግ እዚህ ጋር እንደምታዩት your grade is c ብሎ አወጣ እንቀይራለን ደግሞ ይሄንን 45 ከሆነስ 45 ሲሆን እንግዲህ 50 በታች ነው አይደለም 45 50 ነው ይበልጣል ስንል ፎልስ ይሆናል ስለዚህ የቀረው else ብቻ ስለሆነ f ነው የሚወጣው ማለት ነው እዚህ ጋር እንደምታዩት your grade is f ከዛ new line አደረግን እቺ ስላለን new line ላይ መጥቶ you need to take the course again ስለዚህ በዚህ መልኩ ኮንዲሽኖችን መስራት ይቻላል ማለት ነው ይሄ ያንዱ if else ጥቅሙ ይሄ ነው ማለት ነው ብዙ ኮንዲሽን ካለን elif ብለን ኮንዲሽኑን መዘርዘር ነው መጨረሻ ላይ በelse እንዘጋለን ማለት ነው የመጀመሪያው if ይሆናል መጨረሻ ላይ else ነው የሚሆነው ማለት ነው ስለዚህ በዚህ መልኩ መስራት እንችላለን so yeah አንዱን በሌላኛው መስራት ይቻላል ለምሳሌ program to determine the largest of three numbers ስላል እዚህ ጋር እንደምታዩት ስለዚህ መጀመሪያ a እና b መጀመሪያ ላይ already ስለሰራን just I'm going to skip this one ፓውዝ አድርጋችሁ መስራት ትችላላችሁ ስኮር ጋር የተገናኘ አሁን ሰርተናል ግሬድ ጋር የተገናኘ ሜቢ ይሄኛውን ስላልሰራን መስራት እንችላለን a shop will give discount of 10% if the cost of purchased quantity is more than 1000 ይላል ስለዚህ ይሄ እንደ ጊቨን ተሰጥቶናል ዲስካውንት የሚኖረው አንድ ሰው የገዛው ዕቃ 1000 ሲበልጥ ነው ይላል 10% ዲስካውንት ይኖራል ያኔ ስለዚህ አንዱ ዩኒት ደግሞ 1000 ነው ስለዚህ ይሄን እንጠይቃለን ስንት ዕቃ እንደሚገዛ ማለት ነው ወይ ደግሞ እንደገዛ ስለዚህ ያንን አባዝና ኔት ኮስቱን ካልኩሌት እናደርግለታለን ኦኬ ስለዚህ በዚህ ኮንሰፕት ይሄንን እንደገና እንስራ ሶ እዚህ ጋር ፕሮብሌም ወይ ደግሞ ኤክሰርሳይሱን ሾፕ ሊበልና ባጭሩ በኋላ ሪፌር ስለምታረጉ ሾፕ ዲስካውንት ሊበለውና ይሄን ነው የምንሰራው ስለዚህ መጀመሪያ ላይ ስንት አይተም እንደገዛ
ማወቅ አለብን። ስለዚህ ቶታል አይተም is equal to እንደ ኢንፑት እንውሰድ። ስለዚህ ይሄኛው ኢንቲጀር ነው የሚሆነው ኢንቲጀር ኦፍ ለምን ብዛት ስለሆነ ሶሪ ኢንፑት ነው እዚህ ጋር የምንጠቀመው how many items did you purchase ጠየቅን እዚህ ጋር ወሰን። ስለዚህ እቺ አሁን ደግሞ ኢኒሻል ኮስቱን እንፈልጋለን። ኢኒሻል ኮስት ኢኳል ቱ እያንዳንዱ በአንድ አይተም 100 ብር ነው። ስለዚህ ታይምስ 100 እናደርጋለን። አሁን እሱ ያወጣውን ወጪ ያገኘን አይደለም። ከዛ ዲስካውንቱን ደግሞ ካልኩሌት እናደርጋለን። ዲስካውንት ግን የሚኖረው መቼ ነው? ከ1000 በላይ ሲሆን ነው። ስለዚህ ኢፍ ኢኒሻል ኮስቱ 1000 እና ከዛ በላይ ሲሆን ነው የምንሰራው። ስለዚህ አሁን ዲስካውንት እናደርጋለን። ስለዚህ እዚህ ጋር ቶታል ኮስቱን በዚህ ካልኩሌት እናድርግ። ቶታል ኮስት is equal to ኦሪጂናል ኮስት ኢኒሻል ኮስት ማይነስ ዲስካውንት። ዲስካውንት ደግሞ ምንድነው የሚሆነው? ኢኒሻል ኮስት በፐርሰንት ስለሆነ ኢኒሻል ኮስት ታይምስ 10% ማለት 0.01 ነው አይደል? 0.1 ነው። ያ 0.1 እናባዛለን። ስለዚህ በዚህ መልክ ቶታል ኮስቱ እናደርጋለን። ስለዚህ ከዚህ ወተን ፕሪንት እናደርጋለን ማለት ነው። ስለዚህ ኢኒሻል ኮስት ብለን ይሄንን ማውጣት እንችላለን። እዚች ጋር ፕሪንት ኢኒሻል ኮስት። ስለዚህ በዚህ መልክ እንሰራለን። ስለዚህ ራን እናርግ። ለምሳሌ ዩዘሩ የገዛው 9 አይተም ነው። ስለዚህ 9 ሲሆን 9 ሲባዛ በ100 900 ስለሚሆን ለዲስካውንት ኳሊፋይ ነው። ስለዚህ ቀጥታ 900ን ይከፍላል ማለት ነው። ስለዚህ ኢኒሻል ኮስት ወይ ደግሞ መጨረሻ ላይ የምናገኘው አውትፑት 900 ነው ማለት ነው። ስለዚህ እቺን ሞር ኢንተረስቲንግ ላድርግ። you have to pay ብለን ኢኒሻል ኮስት ብርን ጨምር እዚህ ጋር ኦኬ ጨምር። ስለዚህ አሁን 9 ላድርግና 900ን አሳምረን እናወጣለን። ስለዚህ እዚህ ጋር እንደምታዩት you have to pay 900 ብር ያለ ነው። አሁን ደግሞ 1000 እናድርገው። 1000 ለመሆን 10 መሆን አለበት አይደለም? ለምን ስናባዛ 1000 እንደሆነልን። ስለዚህ 1000 ሲሆን ዲስካውንት ይኖራል። ስለዚህ ዲስካውንቱ 10% ስለሆነ አውትፑቱ 900 ነው የሚሆነው። 10% ሲቀየር ማለት ነው 900 ብር እንከፍላለን ማለት ነው። 100 እቃ ከገዛ 100 እቃ ከሆነ 10000 ነው የሚሆነው። 10000 ዲስካውንት ሲደረግ ወደ 9000 ሊሆን ይችላል ማለት ነው። የሚከፍለው 9000 ነው የሚሆነው። በዚህ መልክ መስራት እንችላለን ማለት ነው። ብዙ አፕሊኬሽን አለው ይሄ ኮንሰፕት። ይሄንን ሰራን። ስለዚህ ኢፌልስ ጋር የተገናኘ ያልገባችሁት ነገር ካለ በጥያቄ መልክ ኮሜንት ላይ መጻፍ ትችላላችሁ። በሚቀጥለው ክላስ ደግሞ ስለ ፎር ሉፕ በደንብ እናያለን ማለት ነው። see you next time.